ጊዜ ወደ ወሎ ሄደህ ነበረ ለፊልም ስራ አይደለም? እዚህ ግን አስተካክለሽ የእውነት ግን ነው አግኝተህ ነው? ወሎና ወለጅ ነው። እውነት ነው። ሰው ሲያድግ ወለጅ ይሆናል ይባላል። እሱ አባባል እንደሱ አይደለም። ሎሬት ጸጋዬ ናቸው። ዓለም ሲሰለጥን ወለጅ ይሆናል። ለምን መሰለሽ? ተቻችሎ በፍቅር ይኖራል ማለት ነው። ግን አይደለም ወለጅ ሌላ ከለር ኑሮት አይደለም። ክርስቲያን ሙስሊም በነገራችን ላይ እዚህ ጋር ምናምን ገርስ በጣም ብዙ ጊዜ ጥናት ስለወሎ አንድ መጽሐፍ እየጻፍኩ ነው። ወሎና ወለየነት የሚል መጽሐፍ አለኝና ሰርቼዋለሁ፣ ጨርሼዋለሁ። ድንገት የኛው መጀመሪያ መጽሐፍ የኛው ወጥመታው ይገባል ቀደም ብዬ ነው። ወሎ ስከርም እሱን በጣም ያጠናከርኩት ነበር። ሳይ ክርስቲያን፣ እስልምና፣ ዋቄ ፈታ ወይም ምንድን ነው አውሊያም ወይንም ደግሞ በሌላ አጠራር ዛር ከራማ ሁሉም ፕሮቴስታንትም ሁሉም ተቻችሎ ተከባብሮ ምናምን የሚኖርበት ቦታ እዛ ጋር ነው። ሁለተኛ ደረጃ ወለዬ በውበት ከሁሉም ሊበልጥ የቻለበት ነገሩ ትልቁ ነገር ምን እንደሆነ ታውቂያለሽ? ኢትዮጵያዊነት ነው። ለምንድን ነው ብትይ አርጎባ፣ አፋር፣ አገው፣ ትግሬ፣ አማራ፣ ኦሮሞ ስድስቱ ብሔር ያለበት ነው። ስድስቱ ብሔር አንቺ እኔ አፋር ነኝ ካልሽ ወሎ ውስጥ እያለሽ የወሎ አፋር እንጂ ወለየ አይደለሽ። አንቺ ኦሮሞ ነኝ ካልሽ የወሎ ኦሮሞ ትባያለሽ እንጂ ወለየ አይደለሽ። ወለየ ስድስቱ ብሔር ሲዋሃድ የሚፈጥረው ውበት ነው። ራሱ የፊት ገጽታቸው ውበቱ ራሱ የስድስቱ ብሔር ተዋህዶ አንዱ ካንዱ ዘር ሳይጠይቅ ተጋብቶ መኖሩ ለወለይነት ውበት የመልክ የጸዳል ውበት እንኳን ራሱ የወጣው ያ ነው። ወለይ ነው። እና ወለይ ደግሞ ዜግነት ጠይቀን ጥገኝነት ጠይቀን ወለይ ሆነ ተመልሰን